ሰላም ዛሬ እንግዲህ እንደምታውቁት ሁላችንም የምንወዳት በጣም ጀግናዋ የማዕዶት ልደት ነውና ይሄንን ደግሞ ከሄመን መንፈሳዊ ሰርፕራይዝ ኢቨንት ጋር በመሆን ሰርፕራይዝ ልናደርጋት ነው። ምርጥ አብረን እናያለን። እውነት ዩቲ በቃ ምርጥ ትልቅ ሰው በቃ ትልቅ ሰው ልጅ ነች። ደስ ስትል ልጅቱ በነገራችን ላይ በጣም ጀግና ልጅ ነች። የምትሰራቸው አበባዎች፣ የምትሰራቸው ስራዎች በስመ አብ የምትደንቅ ልጅ ነች። ቁም ነገረኛ ዩቲ ራሷ ዲዛይን ያደረገችው ልብስ ነው። በነገራችን ላይ ተሰራለች። ጀግና ነች ልጅቱ፣ የምር ጀግና ነች። እቺ ልጅ እፈልጋታለሁ ምናምን በቃ እንድታይኝ እፈልጋለሁ ብላ ነበር። ዩቲ አንጠልጥዬ አመጣልሻለሁ ብላ ቃል በገባችላት መሰረት ጠንጥላ መጣችላት። በጣም ነው የማመሰግነው ስለመጣችሁ፣ ደስ ብሎኛል። ዩቲ እንባ እየተናነቃት ነው፣ እንባ ማለት ነው። አንተ ግን ስትወጣ ብዙ ነው እናቷ እዛ ጋር ትታየኛለች። አላህ ያበርታሽ፣ በርቺልኝ፣ ምንም አትሆንም። አሜን የኔ ቆንጆ። የተሻለ ሕክምና ደግሞ አግኝታ እቺ ትልቅ ደረጃ ደርሳ ብናያት ነው በቃ የሁላችን ደስታ ነው። ነገር ግን ከዚህ የተሻለ ውጤት ለማምጣትና የተሻለ ነገር መብርሃን ጤናሽን ትመልስልሽ የመታከም ዕድል ደግሞ ብታገኝ ከዚህ የተሻለ የጤና ሁኔታ ላይ ልትሆን ትችላለች። ስለዚህ የሆነ ትልቅ ቦታ ማየት እፈልጋለሁ። በጣም ስንት ህፃናት ይከታተላታለሁ የምትሰራው ስራ ምናምን። እኛ ሳንሳመም ነገር ሳንሆን እንኳን ኤጀንሲዎች በጣም ፈልጋችኋለን፣ ኮንታክት አድርጉ። ይሄ ሁሉ ኢንፍሉዌንሰር የምጠብቀው እናንተን ነው። ስለዚህ ነገ ድና ለማየት ያብቃል። እንወዳችኋለን በጣም። ማን ቦልደም ፍቅስ በስማን ደስ ሚካኤል አባቴ እባክህን የዛሬን ፈተና እንዳልፈርደኝ። ሀና እየተጠራሽ ነው። ሂድ ግቢ። እንዴት ነበር አለፍሽ? አዎ ምንም ወርቅ መስሎሽ ነበር? አልፌያለሁ። የሚገርም ጓደኛ። አንዳንድ ጓደኞች እኮ ማለት ነው በቃ የሆነ ምቀኛ ገርሜን ባልፍ ነበር። በቃ ይደብርሻው፣ ደግመሽ መሞከር ነው። በሞደቄ አይደብረኝም። እኔ እሷ መውደቅ የጓደኛዋ ማለፍ ነው። አንቺን የሚከፋሽ መውደቅሽ ሳይሆን ያና ማለፍ ነው ማለት ነው። አዎ መቼም እሷ በልጣኝ ማየት አልፈልግም። ወይ ከኔ አንሳ ወይ ከኔ እኩል ነው መኖር ያለባት። ፈጣሪ ሆይ ከእንደዚህ አይነት ጓደኛ እሱ ይጠብቃል። እንዴት እኩል ውጤት እናመጣለን ብለሽ ታስቢያለሽ? እሱ ላይ ጠየቀ የለም። በእጅነት እንዲህ ሲባል ያደጉት ይበቃኛል። በእውቀት ብትበልጣቸው ራሱ ከነሱ ታች እንድትሆን ነው የሚፈልጉት። ተረኛ ይግባ እየተባለ ነው። እሺ ወደድሽ እንዴ? አዎ ምን ጋር ተሳሳትኩኝ አላውቅም፣ ግን ወድቀሽ እውነት አንዳንዴ ግን የምንቀርበውን ሰው አለማወቅ ዋጋ ያስከፍላል። መቼም አታልፊም እንዴ። ቆይ ለምንድን ነው እንደዚህ የምትጠይኝ? ለምንድን ነው ጥናቷ በቃ እንዲህ አንጨረጨራት። የሚያስደስተኝ ብቸኛው ነገር ያንቺ ውድቀት ስለሆነ። እሺ እንኳን ደስ አለሽ ሀና። ከእንደዚህ ከሰው ውድቀት ከሚያስደስታቸው ሰዎች ራሳችሁን አርቁ በተቻለ መጠን። ማርያምን ምን ማለት ነው? በስተት ነው ማለት አንዴ ከወደቀች ነው ወይስ ጉቦ ሰታችሁ ነው? ያማታል እንዴ? እያናገርኩኝ እንዴ? ምን ማለት ነው? አልፋለሽ ማለት ነው? አውራኝ እባካችሁ፣ የቻላችሁትን እርዱ። የቅዱስ ሚካኤል ወዳጅ የሆናችሁ በሙሉ የአባታችንን ቤት በማሰራት የበረከት በጣም ከባድ ነው። አንዱ ደግሞ እንደዚህ አይነት መርዝ የሆኑ ሰዎች መርዝ ማለት ነው በቃ የሆነ የሰው ውድቀት የሚያስደስታቸው ሰዎች እስማ በነገራችን ላይ በጣም ነው የሚወደኝ። ይደውልልሻል? አይደውልም። በጣም ይወድሻል። ቴክስት ምናምን ያደርግልሻል? ቴክስት አያደርግም። አክቹሊ እኔም ሳደርግለት ብዙ አይመለስም ምናምን ነገር በጣም ቢዚ ነው ለቴክስቲንግ። አይደውልም፣ ሲደወልልሽ አይመልስም። አበባ ስጦታ ምናምን ገዝቶልሽ ያውቃል? ዙሩ ለሚሞቱ ስጦታ መስጠት አይወድም፣ ግን በጣም ይወደኛል። ምክንያቱም ያው መሞታቸው ስለማይቀር ምናምን ዝም ብሎ ኢትስ አ ዌስት ኦፍ። ኧረ እባክሽ በጣም ነው እንደሚወድሽ። በጣም ነው የሚወደኝ። ይነግርሻል እንደዛ ብሎ? አዎ ሁሌ ነው የሚነግረኝ። መች
አቤቱ ሲሄድ ልብስ እንዳጥብ ስራ እንድትሰሪለት ጉልበትሽን ሲፈልግ አንቺን መጠቀሚያ ማድረግ ሲፈልግ ይነግርሻል። ዞሮ ዞሮ ባይወደኝ ኖሮ እንዴ አይነግረኝም። ሴቶች ግን ምን አይነት ጅሎች ነን በነገራችን ላይ በጣም አይደል? በጣም ነው የሚወድሽ። እንዴት እንዳሳቅሽኝ። ሴቶች ተማሩ። የምር የማይደውል ከሆነ ቴክስት የማያደርግ ከሆነ ናፍቀሽኛል የማይል ከሆነ በምንድን ነው ታዲያ ይወደኛል ብለሽ እርግጠኛ መሆን የምትችይው እንዴ? ሃይ እንዴት ናችሁ? ሄለን ነኝ ወይም ሄልሻቲዩ በሪያክት ቪዲዮ የምታውቁኝ ጋይስ የደወል ምልክቷን እየነካችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ባይ ምንድናት ጋይስ? ምንድናት የያዛት ነገር? እሱ ራሱ ምን እንደሚያደርጋት እኮ ግራ ገባኝ። ምን እንደሚያደርጋት ወይኔ እኔ አባት ምን ያደርጋት ይችላል? እች ልጅ ማለላ ዘሯን ፈልጋለሁ ወስጄ አረባታለሁ ለተቀን ተብቃለሁ ተጓሮ ተግላታለሁ አይኗ የዶፍ ማፍሬ ቁጣዋ ቁንዶ በርበሬ ሳጓኤዋን ሳበባ ገኛለች ሩባ እድገቷ የበረሃ ጥማቷ የምንጭሃ ከንፈሯ ማር ወለላ እች ልጅ ማልጠላ ዘሯን ፈልጋለሁ ወስጄ አረባታለሁ ለተቀን ተብቃለሁ ተጓሮ ተግላታለሁ አይኗ የዶፍ ማፍሬ ቁጣዋ ቁንዶ በርበሬ ሳጓኤዋን ሳበባ ትገኛለች ሩባ እየደበቀ ነው ስልኩን ከጀርባ ማለት ነው። ተበልተሻል ብሮ ሊዘል ማለት ነው። በሞለቄ ተረጋግታ አልቻልኩም። እንዲህ ይቻላል እንዴ?